ቤት ስራ ተገኝቷል ሲሉኝ ሀረኒ ወንድ ላንጤ ቤት አልገባም አልኩኝ። አንድ አመት ከሰራች በኋላ ሳትጠይቀው ደሞዟን እጥፍ አደረገላት። አልፎ አልፎ ገዳም ስትሄድ የምታመጣውን ጸበልና እምነት እንዲጠጣና እንዲቀባው ተጠይቀዋለች። እሱም እምነትሽ ያድነኝ ይሆናል እያለ አድርገ የምትለውን ያደርጋል። ከ30 ደቂቃ በኋላ ይጨርሳል ብዬ ሄጄ አየሁት። አሁንም እየጸለየ ነው። ዛሬ ደግሞ በጣም አረዘመው። ከኤልያስ ክፍል የሚወድቅ ድምጽ ሰማው። የወንድሙን ልጅ ትንቢት ቀድሞኝ እየሮጠ ወጣ። እሱ ቤት ስራ ተገኝቷል ሲሉኝ ሀረኒ ወንድ ላንጤ ቤት አልገባም አልኩኝ። ከዛ ወንድ ላንጤ ቤት አልገባም ስል እሷማ እንደዚህ ያለችውን ሰው ስለምፈልግ ጨዋ ሰው አምጡልኝ አለ። ኤልያስ የኩላሊት እጥበቱን ካቆመ 8ኛ ቀኑ ላይ ይገኛል። ካልጋው መነሳት እንኳን ቀላል አልሆነለትም። የቤት ሰራተኛው ጀማነሽ ወርቁ እየደከመው መሄዱን ብትረዳም ጉልበቱ እስኪያብጥ ድረስ ተንበርክኮ መጸለይ መቻሉ ግን ግራ አጋብቷታል። ረጅም ጊዜ አልጋው ላይ ነበር። የሚወርደው ለጸሎት ብቻ ነው። ቢያንስ ለ2 ሰዓት ተንበርክኮ ፈጣሪውን ይለምናል። ሲጨርስ ጠብቄ ቁርስ ምን ልስራልህ አልኩት። ሾርባ ብሎ መለሰልኝ። አዘጋጅቼ ሳመጣለት ብዙ የመብላት ፍላጎት አልነበረውም። የሰውነቱ እብጠት ጨምሯል። የፊት ገጽታው ያሳዝናል። ግራ ሲገባኝ ኤልያስ ግን የማይወዱ ሰዎች እንዳትኖር ምን አድርገውብህ ይሆን አልኩት። ሁሌም እንደሚለኝ ድሮ የሰራሁት ኃጢአት ነው ብሎ መለሰልኝ። እሺ ሕክምና ለምንድን ነው የማትሄደው አልኩት። ላብራቶሪ የሰጠሁት ውጤት አለ፣ እሱን እኮ እየጠበቅኩ ነው አለኝ። ጀማነሽ ከክፍሉ ከወጣች በኋላ እንባዋን ተውለትለው አልቻለችም። ጓዳ ገብታ ማልቀስ ጀመረች። ቀረረባቸው እንደ ታናሽ እህቱ እንጂ እንደ ቤት ሰራተኛው አልነበረችም። አንድ አመት ከሰራች በኋላ ሳትጠይቀው ደሞዟን እጥፍ አደረገላት። የወር ደሞዞች መነካት የለበትም እያለ ቤተሰብ ጥየቃ ስትሄድ ወጪዋን የሚሸፍንላት እሱ ነበረ። ሁሉንም ሰው እኩል ማየቱ ይደንቀኛል ትላለች። ባልማርም የኔንም ሐሳብ ሳይቀር ሰምቶ በጣም ጎበዝ ልጅ ነሽ እግዚአብሔር ይባርክሽ ይለኝ ነበር። የሰራውን ሙዚቃ ሳይቀር አስደምጦኝ አስተያየት ነገርኝ ብሎኝ ያውቃል። ስለማላውቅ አይደለም፣ ግን እንደ ቤት ሰራተኛ እንዲሰማኝ አይፈልግም ነበር። የሆነ ቀን ትዝ ይለኛል የቤሪን አልበም ሰርቶ ካጠናቀቀ በኋላ ሁሌም እንደሚደረገው በረንዳ ላይ ቡና ተፈልቶ ሙዚቃው ተከፈተ። ሰው እየሰማ አስተያየት እንዲሰጥበት ማለት ነው። ሙዚቃው ሲያልቅ ጀማነሽ በያንቺ ጀምሪ አለኝ። አንደኛው ሙዚቃ ግን የልጅ ጨዋታ ስለሆነ ችግር አያመጣብህም አልኩት። ከምን ጨዋታ ጋር ይመሳሰላል አለኝ። ልጅ ሆነን የተጫወትነውን ፈስ መጣ ኮበሌ የሚለውን እኮ ነው የዘፈነችው ስለው ሳቁን መቆጣጠር አልቻለም። ረጅም ሰዓት ሳቀ። ደግመሽ ስሚው ብሎ አስደመጠኝ። በኋላ ስሰማ ካለሁበት ድረስ መጣ። እንዲሁ የኔ ዕጣ ነው የሚለው በተራዬ እኔ ረጅም ሳቅ ሳቅኩ። ኤልያስ ግን በጣም ጎበዝ ነሽ፣ ድምጿ ዝቅ ዝላለ አይሰማም ማለት ነው ብሎ ዳግም አስተካከለው። ጀማነሽ በደጉ ዘመን አብረው አሳልፋ በፈተና ሰዓት ጥላው የምትሄድ አልነበረችም። በህመሙ ወቅት አብራው ደክማለች። አልፎ አልፎ ገዳም ስትሄድ የምታመጣውን ጸበልና እምነት እንዲጠጣና እንዲቀባው ተጠይቀዋለች። እሱም እምነትሽ ያድነኝ ይሆናል እያለ አድርገ የምትለውን ያደርጋል። ጀማነሽ እንደ ትልቅ ወንድም የምታየው ሰው ስቃዩ የበረታበት በመሰላት ሰዓት አልቀስ ይቀናታል። ዛሬም የሆነው እሱ ነው። የወንድም ያህል ለሚያቀርባት ኤልያስ መልካ ጓዳ ገብታ ለቀሰች። ዕለቱ አርብ ነው። ኤልያስ መልካ የኩላሊት እጥበት ሕክምናውን ካቆመ 10ኛ ቀኑ ላይ ይገኛል። በጧት ወደ ክፍሉ ሄዳ እንደተለመደው ቁርስ ምን ልስራልህ አለችው። ቆንጆ የዶሮ ሾርባ አዘጋጅልኝ ብሎ መለሰላት። ሰርተው ሰደችለት። እንደተኛ ነው። ደርሷል ተነሳለችው። እሺ ይበላልው አላት። ከ30 ደቂቃ በኋላ ሳህኑን ለመውሰድ ስትመለስም ካልጋው አልወረደም። ለምን አትነሳም አለችው። በድካም ስሜት ውስጥ ሆኖ በቃ አሁን ልነሳ ነው ሲላት ሾርባውን ለማሞቅ ከክፍሉ ወጣች። ካፍታ በኋላ ስመለስ ተንበርክኮ እየጸለየ ነበር ትላለች። አስቀመጥኩለት። መታመሙን ስላየው ልቤ ሊረጋጋ አልቻለም። ትንሽ ቆይቼ እንደገና ሄድኩ። ተንበርክኮ መጸለይ አላቆመም። ላለመረበሽ ከበር ተመለስኩ። ከ30 ደቂቃ በኋላ ይጨርሳል ብዬ ሄጄ አየሁት። አሁንም እየጸለየ ነው። ዛሬ ደግሞ በጣም አረዘመው እያልኩ ሳሎን ላሉት ቁርስ ላቀርብ ስል ከኤልያስ ክፍል የሚወድቅ ድምጽ ሰማው። የወንድሙን ልጅ ትንቢት ቀድሞኝ እየሮጠ ወጣ። እኔም ተከትየው ደረስኩ። ኤልያስ በተንበረከከበት ስፍራ ላይ ወደ አንድ አቅጣጫ ወድቋል። ለሁለት አንስተን አልጋ ላይ አስተኛ ነው። በዛ ሁኔታ ምግብ ብላ ማለት ስላልቻለን ትንሽ ረፍት ያደርግ ብለን ከክፍሉ ወጣን። እኔ ግን ልቤ ሊያርፍልኝ አልቻለም። ከጥቂት ቆይታ በኋላ ተመልሼ ሄድኩ። ኤልያስ እንቅልፍ ወስዶታል። ፊቱ ሙሉ በሙሉ ተቀያይሯል። በጤንነቱ ጊዜ የነበረው መልኩ ተመልሷል።
እንደ ወጣትነቱ ቀይና ውብ ሆኖ ታየኝ። ደነገጥኩ። በስመ አብ ወልድ ብዬ አማተብኩ። ኤልያስ እያልኩ ተጣራው። ብንን ብሎ ፊቱን እየጠራረገ ቆንጆ ህልም እያየው ነበር። አቋረጥሽኝ አለኝ። ምን አየህ ብዬ ጠየቅኩት። በአረንጓዴ ሜዳ ላይ አንዲት ቀጭን መንገድ አገኘው። በሷ የሆነ በጣም የሚያምር ቦታ ደርሼ መጣው ሲል መለሰልኝ። እኮ አሁን ቁርስህን ብላ ስለው አንዴ በላሁት አይደል እንዴ አለኝ። የሚያወራው ትክክል እንዳልሆነ ሲገባኝ ሳሎን ሄጄ ወንድሙን አቤኔዘርን ነገርኩት። ኃይሌ ሩትስ ጋር ይደወል ተባለ። እሱ ደግሞ አስራት ጋር ደውሎ ስለነበር ተከታትለው ቤት ደረሱ። አስራት ኤልያስን እንዳየው ጊዜ ማጥፋት አልፈለገም። ካልጋው ላይ አንስቶት ወደ መኪናው ሮጠ። የኢሬቻ ዋዜማ ስለነበር መንገዶች ሁሉ ተዘጋግቷል። በዚህ ምክንያት ከአያት ተነስቶ በተለምዶ ፊጋ የተባለው አካባቢ ወደሚገኘው ኩላሊቱን የሚታይበት የሕክምና ተቋም ለመድረስ ቀላል አልሆነም። ኤልያስ ሰውነቱ እየዛለ ነው። አተነፋፈሱም ትክክል አይደለም። ቦታው ሲደርስ ሐኪሞቹ ተሯሩጠው ወደ ኩላሊት እጥበት ክፍል አስገቡት። ይሁን እንጂ ሕክምናውን ለማድረግ የሚረዳው እጁ ላይ ተደርጎለት የነበረው ካቴተር ተበላሽቷል። የቀደመውን አውጥቶ በሌላ ለመተካት የግድ ወደ ሌላ ሆስፒታል መሄድ ነበረበት። አምቡላንስ ለማግኘት ርብርብ ተጀመረ። ብዙዎች ሆስፒታሎች ከኢሬቻ ጋር በተያያዘ የጤና ባለሙያዎቻቸው ወደ የቤቶቻቸው ሄደው ስለነበር ኤልያስን የት ይዘነው እንሂድ የሚለው ግራ አጋቢ ሆነ። አምቡላንስ ማግኘቱ ባይሳካም ኢትዮ ጠቢብ ሆስፒታል ግን ሕክምናውን ማግኘት ይቻላል ተባለ። አስራት ሀዛርድ እያበራ ወደዛው ከነፈ። የኤልያስ እናት ወይዘሮ ጸዳለ እየሆነ ስላለው ነገር ቀልባቸው ነግሯቸዋል። ጀማነሽ ጋር በተደጋጋሚ እየደወሉ ልቤ ሊረጋጋ አልቻለም፣ ልጄ ምን ሆኗል አሏት። በድንጋጤ ድምጿ እየተቆራረጠ አይ ምንም ብላ መለሰችላቸው። አፍታ አልወሰደባቸውም። ድጋሚ ደወሉ። ልጄ ምን ሆኗል? ምን ሆኖ ነው ባክሽ ንገሪኝ ሲሉ ጠየቁ። ጀማነሽ ወይዘሮ ጸዳልን ላለማስጨነቅ ትንሽ አሞት ነበር፣ አሁን ግን ደህና ነው ስትል መለሰችላቸው። የሚረጋጉበት ምክንያት አላገኙም። ኤልያስ ጋር የሚያድረው ትንሹ ልጃቸው ለወትሮ ወደ ቤት ይመጣ የነበረው ረፋር ላይ ነው። ዛሬ ግን ወደ ቤት መምጣት አይደለም ስልኩንም አያነሳም። ለሶስተኛ ጊዜ ደወሉ። የሚያወሩበት አቅም አልነበራቸውም። ልጄን ብለው ማንባት ጀመሩ። ምን አረኩ ኤልያስ? ምን በደልኩ ኤልያስ? የልጄን ድምፅ አሰሙኝ፣ ልጄን አገናኙ። ጀማነሽ የወይዘሮ ጸዳለን የሲቃ ድምፅ ስትሰማ ለቅሶ አቀደማት። ሆስፒታል ሄዷል፣ ቤት እንደተመለሰ አገናኙታለሁ ለማለት ብትፈልግም አልቻለችም። እንቧ አፏ አካባቢ ሲደርስ ታወቃት። አስራት መንገዶች ስለተዘጋጉበት አማራጭ ያደረገው ሰፈር ለሰፈር መንዳት ነው። በመጨረሻም የተባለው ቦታ ደረሰ። የኤልያስ አብሮ አደግ ከመኪናው ወርዶ ከፊቱ ያገኛቸውን ሐኪሞች ዋካቸው ቶሎ ዳያሊሲስ አድርጉለት እያለ መማፀን ጀመረ። የከተማውን መናኝ ከመኪና ወርደው ወደ ሕክምና ክፍል በፍጥነት አስገቡት። ግን አልተሳካም። በዚህ ሁኔታ ውስጥ ሆኖ ዲያሊሲስ ማድረግ አይችልም ተባለ። በመሆኑም የኩላሊት እጥበት ሊያደርግ የሚችልበትን እድል ለመፍጠር ርብርቡ ቀጠለ። ከሰዓታት የሕክምና እርዳታ በኋላ አመሻሽ 1 ሰዓት ላይ ወደ ኩላሊት እጥበት ክፍል ገባ። የመጀመሪያው በስኬት መጠናቀቁን ተከትሎ እረፍት ይውሰድና ቆየት ብሎ ደግሞ ተጨማሪ ይደረግለታል ተባለ። ከእኩለ ሌሊት በኋላ ለሁለተኛ ጊዜ የኩላሊት እጥበት ተካሄደለት። ሐኪሞቹ ለውጥ ይኖረዋል የሚል ተስፋ ነበራቸው፣ ግን አልሆነም። የሚናፍቃት ጀንበር ተሸሽጋ እምቢ አለች። ከውሃ ውስጥ እንደተደበቀች ቀረች። ኦሮማይ እንግዳነኝ እኔ ስኖር በዚህች ዓለም ሀብቴም በሰማይ ነው። ከዚህ ምንም መላእክት ይጠሩኛል ከሰማይ በርከተው እንግዲህ ዓለም ፍጹም አይደለም። ታማኝ